ቆይ አዳምጠኝ የምጠይቅህን አዳምጠኝ እሺ በቃ ደቂቃ አንተስ ማስደቂቃ ከዛ ቀጣይ ትመልሳለህ አይሻልም ስለዚህ አሁን አንተ ያንተን 10 ደቂቃ ልስማ በቃ ደቂቃን ጀምር 5 ደቂቃ ነው የሚበቃው 5 ደቂቃ ይበቃል ሰዓቱ እንዳይረዝም ማለት ነው 5 ደቂቃ ይበቃው አላህ እግር ያለው መባል የለበትም መጀመሪያ ነው ማለት ያዘው ስለሚያሳፍር ማለት ነው ይሄ ስለሚያሳፍር አልቆይ ማንፈቀደልኝ እንግዲህ አግባብ ተወቀደልሽ ይሉናልኛ እኛ ግን እምነታችን ምንድነው እነሱ ናቸው ሽርክ ላይ የወደቁት የሚገዙት እግር ነው አሁን እንደሰማችሁት ማለት ነው እግር እና አዳምጡኝ ምን አለሱ አላህንኛ ያስገባል ሳይሆን ያልነው ያስቀምጣል ነው ያስቀምጣል ኢልቃአና ወዱዕ ፈርቅ አለው እንደዚህ ያስቀምጣል ማለት ነው ማስቀመጥ ይሄ ነው ጀሃነም ከዚያ ምሳሌ ምን ጠቀሰ ነብዩላህ ኢብራሂም ለምሳሌ ጀሃነም አለ نعم ነብዩላህ ኢብራሂም ጀሃነም ተጥለዋል ጀሃነም ገሳቱ ጋር ተነካክተዋል ግን አላቃጠላቸው መላእክቶችም እሳቱ ውስጥ ይገባሉ ግን አያቃጠላቸውም አላህ ነግሮናል ይሄንን ምክንያቱም ፍጡር ናቸው ፈጣሪያችን ግን ጀሃነም ጋር የሚነካካ አይደለም ጀሃነም ጋር እግር ያለው አይደለም ግን እሱ ኢልቃአና ወዱዕ የሚለውን ፈርቅ አድርጓል አቁሉ ለሁ እሱንም ምለው ማለት ነው هل فرق لك الرسول صلى الله عليه وسلم نبي صلى الله عليه وسلم وضعنا إلقاء ترجماته ይለያያል ብለዋል ነብዩ ሰለፎችንም እንከተል ከሆነ እሺ ነብዩ ብለዋል አላሉም ይሄን የምፈልገው ምንድነው ወይ ብለዋል ነው ወይ አላሉም ነው وضعنا إلقاء ትርጉሙ ይለያያል ብለውኛል ነብዩ እዚህ ኢልቃእ ስለ የፈለኩበት ሰዎች ነው ወዱዕ ስለ ደግሞ የፈለኩበት አላሁ ተዓላ በዛሂሩ በቀጥታ ብለዋል ነብዩ ነሰን ቃል በቃል ማለት ነው ቃል በቃል ሁለተኛ ነብዩ ካልከፈሉልህ ሱሐቦች ከፍለውልሃል ይሄንን ሱሐቦችም ከለለ የሱሐቦች ደረሶቻቸው ከለለ የደረሶቻቸው ደረሶች ከፍለውልሃል ሌላኛው ደግሞ የአላህን ንግግርስ ምን ልታደርገው ነው አላሁ ተዓላ ጀሃነምን የመሞላት በሰውና በጅን ነው እያለ ነው በራሱ አይደለም አላህ ነው የነገረን ይሄንን ቁርአን ከፈለግን ቁርአን አለ ማየት እንችላለን ቁርአን ሁለት ቦታ አለ ቁርአን ላይ hatta ይሄ ቃል ማለት ነው ብዙ ቦታዎች ላይ አለ ቃል በቃል ለአምለአና በርግጥ ሞላለሁኝ ጀሃነምን ሞላታለሁኝ በምንድነው ሞላት ሚናል ጂነቲ ወናሲ አጅማዒን ከጅንና ከሰው ብቻ ከጅንና ከሰው ምክንያቱም አላሁ ተዓላ ጀሃነምን ሞላታለሁኝ በሰውና በጅን ማን ነው እንዲህ ያለው አላህ ሌላ አንቀጽ ላይ ደግሞ ሱረቱል አንቢያ ላይ ምንድነው የሚለው ጣዖቶች እኮ ጀሃነም አይወርዱም ነበር አላህ ቢሆኑ ኑሮ አላህ ነው ይሄንን የሚለን ሌላ ቦታ ላይ አምሳየ የለውም ይያለን ነው አላህ ነው የሚለን እንዴ ብለን ነው እኛ መጥተን እግሩን ጀሃነም ያስገባል የምትለው ከዚህ አላህ ይሰማል በሚለው ማስረጃ ሊያመጣ ሞከረ አላህ ይሰማል በጆሮ አይደለም ይሰማው የአላህ መስሚያው ጅማሬ የለውም የአላሁ ተዓላ መስሚያው መጀመሪያ የለውም አላህ ማመሳሰል ማለት እኮ በአዲስ መገለጫ መግለጽ ነው በአዲስ መገለጫ እስከዛሬ ያልነበሩ አዲስ መገለጫ እስከዛሬ ይሰማ ነበር ግን አሁን ደንቆሮ ሆነ አይባልም እነሱ ምንድነው ጀሃነም ሳትፈጠር በፊት ጀሃነም አልገባም ነበር ጀሃነምን ከፈጠረ በኋላ ጀሃነም አስገባት አመሳሰልከው አዲስ ባህሪ ሰጠኸው ያልነበረ በአዘል ያልነበረ አላህ በአዘልም ይሰማል አሁንም ይሰማል በአዘል ይናገራል አሁንም ይናገራል በአዘል ያያል አሁንም ያያል አላህ አዲስ መገለጫ ፍጡራኖችን ከፈጠረ በኋላ አልኢማም አቡ ሐኒፋ ረዲየላሁ ዐንሁ በሰነድ ኪታቡ በሰነድ ነው ያለን ይሄ ፈውዛንም የሳቸው ነው ይላል ኢብኑል ቀይም የሳቸው ነው ይላል ይሄን ኪታብ ማለት ነው ኢብኑ አቢል ዒዝ የሳቸው ነው ይላል hatta መሻይኾቻችሁ የአቡ ሐኒፋ ኪታብ ነው አላህ ፍጡራኖችን ከፈጠረ በኋላ አዲስ መገለጫ የለውም ይላሉ አዲስ መገለጫ ፍጡራኖችን ከፈጠረ በኋላ የመጣለት አዲስ መገለጫ የለም እነሱ ግን ምን አደረጉ አሁን ጀሃነም አልገባም አላህ የውመል ቂያማ ግን ገና ይገባል አዲስ መገለጫ ይሄ ነው ማመሳሰል አሁን አልገባም ገና የውመል ቂያማ ነው የሚገባው እግሩን የሚያስቀምጠው ማለት ነው አዲስ መቀመጥ የሚባል አዲስ መገለጫ አጸደክለት ለአላሁ ተዓላ ሸበህተሁ بخلقه አላሁ ተዓላን በፍጡራን አመሳሰል ነው ማለት ነው ስለዚህ ጥያቄዎች ተይዘው ርዕስ ሳንረቅ እዛችሁ ላይ እንመልስ እስቲ ዋና ይሄን ሁለቱንም ሲፈት ነው የምትሉት ልዩነት የለውም እናንተ ዘንድ ያንተ ነው አሁንም እንደው ወንድሞች ባረከላሁ ፊኩም አሁንም አንድ የምነግራችሁ ነገር አለ ይሰማል አላህ ይሰማል እየተነጋገርን ነው ጆሮ አለው ግን ማን አለ ወንድሜን የምጠይቀው አላህ ይሰማል ጆሮ አለው ማን አለ አሁንም እኮ ተሽቢህ ውስጥ እየገባች ያላችሁት እናንተ ናችሁ ምክንያቱም አላህ ለይሰ ከሚስሊ ሸይኡን ሁወ ሰሚዑል በሲር ያዙ ለይሰ ከሚስሊ ሸይ ፍጹም እኔን የሚመስለኝ የለም ብሏል አላህ ነገር ግን አላህ ዛምና ጸደቀ ወሆ ሰሚዑል በሲር እዛው ጋር አላህ
እኔም ፍጹም መስል የለም ካለ በኋላ ለይሰ ከሚስሊ ሸይኡን ወሆ ሰሚዑል በሲር እኔ ሰሚና ተመልካች ሆንኩ ጌታ ነኝ አላለ። አላህ ይሰማል አልን እንጂ ጆሮ አለው ማን አለ? ኪታቡን ይጥቀስልን ጆሮ አለ ካልተባለ ይዞታል። እዚህ ቦታ ላይ ደግሞ ማን ነው የፈረቀልህ እንደ ሉገተል አረብያ ወድዕና እንዲሁም ደግሞ ኢልቃ የሚባል ነገር ማን ነው የፈረቀው ብሎኛል ኪታቡ ላይ። አሁንም ወንድሜን የምጠይቃችሁ ፊት ለፊት ላይ እንዳንካካድ ይሄ ሁላ ዑለማ ባለበት ስም እንግዲህ ምናልባት ወደ ሾመራ ላይ ልጠጋ ነው እናንተም ስለምትሰሙባቸው ብዬ ኪታቡ ተመልከትና ወቀደ ወለ ተፍሲር هذا الحديث ነው ሪጅ ነው ይሄው እዚህ ሐዲስ እንትን መትኑን ይልኝና መትኑ لا يزال جهنم يلقي فيها وهي تقول هل من مزيد حتى يضع ይሄ መትኑ ነው። ይሄንን አንድ ቁጥር ላይ ይልኝ ሐዲሱን ይሄው ሙተፈቁን عليه ቡኻሪ ሙስሊም ላይ ያለ ሐዲስ ይቺ حتى يضع ሐዲስ የመጣው حتى يضع ሐዲስ እዚህ ቦታ ላይ ደግሞ ምን አሉ? የዱዓ ወለም يقول حتى يلقي ቃለ في اول الحديث ላይ يلقي فيها። ስለዚህ ሁለቱ እየተነጋገርንበት ያለ ነው ምንድነው? የዱዓ ነው ያስቀምጣል ነው እንጂ ይገባል አልተባለም። አማርኛውም እኮ ይለያያል። አንድ ሰው ቤቱ ገባ መባልና እንዲሁም ደግሞ ይሄን አስቀመጠ ነበር ሁለቱ አይለይም። መቀመጥና ማስገባት የሚለው ሁለቱ ይለያያል። ቀደም ብሏል አላህ Subhanahu Wa Ta'ala ለአምለአነ አዩ አላህ Subhanahu Wa Ta'ala ለአምለአነ ጀሃነም ሚነል ጂነቲ ወናስ የሰው ልጅ አጋንንቶችንም አላህ Subhanahu Wa Ta'ala እናድርግበታለን ለጀሃነም ማሙያ እናድርጋለን ብሏል። እሷን እንሞላታለን ጀሃነም። አዎ እንዲፈስርልኝ የምፈልገው የቁርአን አንቀጹን አሁን እሱም እንዲፈስርልኝ የምፈልገው ዑለማዎችም አሉ እዚህ ወተቁሉ ሀል ሚን መዚድ እየነገርኳችሁ ነው። ሁለተኛ አንተ ማን ነው ይሄንን አረበኛውን ወضع ያለውና ይልቅ የሚለው ማን ነው የፈሰረልህ ወይ ማን ነው የለያየው ከተባለ እንደ ሉገተል አረብያ ያሉ ዑለማዎቻችን ይሄው ሁለቱ ቋንቋ ይለያያል። ማስቀመጥና መግባት የሚለያየው በአማርኛችን ይለያያል፣ አረበኛው ይለያያል። በቃ ስለዚህ አታመሳስሉ ነው እኛ እያልን ያለ ነው። ማመሳሰል የሚባል ነገር ከመጣ ለምሳሌ ወንድሜ አሁን እኔና እሱ የምንስማማበትን ሐሳብ ነው እያመጣ ያለው። እኔና እሱ የማንጣላበትን የማንጨቃጨቅበትን ምክንያቱም አላህ Subhanahu Wa Ta'ala መጀመሪያ ቀዲም ነው። አዎ ይሄው መላእክተኛ አለይሂ ሰላቱ ወሰላም ምን አሉ? አላሁመ አንተ ለአወሉ ፈለይሰ ቀብለከ ሸይ አሉ። ጌታዬ አንተ የመጀመሪያ ነህ ካንተ በስተፊት ምንም ነገር የለም አሉ። ወአንተ الአኺሩ ፈለይሰ ፈውቀከ ሸይ ወአንተ الአኺሩ ፈለይሰ በዕደከ ሸይ አንተ የመጨረሻው ነህ ካንተ በኋላ ምንም ነገር የለም አሉ። ወአንተ الظاهሩ ፈለይሰ ፈውቀከ ሸይ አንተ የበላይ ነህ ካንተ በላይ ምንም ነገር የለም። ወአንተ الባጢኑ ፈለይሰ ዱነከ ሸይ አንተ የውስጥ አዋቂ ነህ ካንተ ውጭ የውስጥ አዋቂ ማንም የለም አሉ መላእክተኛው አለይሂ ሰላቱ ወሰላም። ይሄንን እኔም እሱም እናምንበታለን። ያዙኝማ ግን አታኮ እናንተ ጋር የሆነ ነገር ለማሸማቀቅ አቂዳ በደንብ ጠርቶ አቂዳውን ያላወቀን የሆነ አካል ለማስመሰል አትሞክሩ። እናንተም አላህን ፍሩ፣ በዚህ ወዲያ አላህ ተቃረቡ። እኔም ደግሞ የሆነ ነገር ባደርግ አላህ Subhanahu Wa Ta'ala ጋር ስለዚህ እነዚህ ሁለቱ ቋንቋዎች ምን የሚለው ማለት ነው ይልቅ የሚለውና ወضع የሚለው እነዚህ ሁለቱ ልዩነት አላቸው እያሉ ነው። ለምን አንተ ደግሞ ላይሲሩ ተፍሲሩ ቢልቀውሚ በዚህ የሚባል ነገር ማለት ነው ለሐቂቀተ ወላ መጃዘን። አንድ ሰው ለምሳሌ እንበል እንዲገባችሁ እያልኩ ነው ማሰብ። አንድ ሰው መሐመድ አንበሳ ነው ትለዋለህ። መሐመድ አንበሳ ነው ትላለህ። መሐመድ አንበሳ ነው ማለት በአራት እግሩ የሚራመድ ጸጉር ያለው ማለት ነው ወይ? ጀግንነቱን ነው እየተናገርክ ያለው አንበሳ ነው ሲባል ወይ ታታሪነቱን ነው የምትናገረው? መጃዝ ይባላል። በመጃዝም በሐቂቃም በእውነተኝነትም የለም በዚህ አይነት አልተፈሰረም እያልን ያለ ነው። እዚህም ጋር ደግሞ ቋንቋዎቹ ሁለቱ ወضع ያለውና እንዲሁም ደግሞ ይልቅ ያለው ሁለቱ ይለያያል። ማስቀመጥና ማስገባት የሚለው ይለያያል ነው። ሁለተኛ ነገር ደግሞ አላህ አሁን ከማይሊቁ ቢጀላል እንደተነገረን ለአላሁ Subhanahu Wa Ta'ala ለምሳሌ አላሁ Subhanahu Wa Ta'ala ምን ይያለ ነው? እኔ خلقቱ ቢየደየ ይላል አይደል? አለ ማንን አደምን በእጆቼ ፈጠርኩት አላለ ቢየደየ። ለአላህ ሁለት እጆች እንዳሉት እየነገረ ነው ቢየደየ ብሏል አለ። አዎ እጆች አሉት ግን ከማይሊቁ ቢጀላል አይው ለኔም እጅ አለኝ፣ የዝሆኑም እጅ አለኝ፣ የጭጫኔቱም እጅ አለኝ። ፍጡራኖች መካከል እንደዚህ ይላል ፈከይፈ ቢኻሊቅ አላህ Subhanahu Wa Ta'ala ደግሞ የሚመሰል አይደለም ብያቸዋለሁ። መሳላው ዝጋ አድርጉልኝ። ለምን አላህ በፍጡራኖች የሚመሰል ጌታ አይደለም። ለይሰ ከሚስሊ ሸይ ብሏል። በፍጡራኖች ቢመሳሰል ኑሮ መስለን እከሌን ይመስላል ይባላል። አልመስለም እያለ ትመስላለህ ማለት ተሽቢህ ውስጥ ይገባብናል። አልመስልም ብሎ እሱ አስጥቆ የሚመስለው አለ ማለት ኢንሻአላህ ይችላል። አልመስልም ማለት ይመስላል ብሎ ማመሳሰል የተሽቢህ ውስጥ ይገባል። እኛ እያልን ያለ ነው እኛን ሙጀሲም ቢሉን ከዚህ የጸዳነን። ስለዚህ ሙሸቢህ ውስጥም
እነሱ ናቸው እየገቡ ያሉት። ይሄን ያዙልኝ ማለት ነው። እዚህ ዘው በኋላ የመጀመሪያው ጥያቄ ምንድን ነበር ወንድማችን? የመጀመሪያው ጥያቄ መርሃባሽ ማሳሰቢያው መሆን ያለበት እያየ ነው አይደለም? አይደለም አቅል ያለ እያየ ነው። ማሳሰቢያው እዚህ ላይ ቁመን የተወሰነ አካል ገብቶበት የተወሰነ ደግሞ ከጨምሮ ቢሄድ ይሻላል ነው። በቁም አለበት። በቃ ሌላ ሰው አሰባስብልኝ እንትን አሁን እሱ የጠየቀው ጥያቄ ስለነበረ ነው። እኔ የጠየቅኩት ጥያቄ አልተመለሰም። እሱ የጠየቀው ጥያቄ አለ። እኔ ቆይ አንድ ጊዜ አይደለም እድል እኮ አልተሰጠህም ብራዘር። የጠየቅኩትን ጥያቄ መልሳችሁልኛል። እንትን የጠየቅኩትን ጥያቄ አይታችኋል። ፈርቅ አለው ብሎ ያመጣልኝ የማንን ነው? የሸይኹን ኪታብ ነው፣ የፈውዛንን። አሁን በህይወት አለ። ሸጫሌ እንዲህ ብለዋል ስንላቸው ሀበሻ ዲን ጀመራችሁ። እንግዲህ ሸጫሌ እኮ ነው ማስረጃው ይላሉ። ይሄን ኪታብ የጻፈው አሁን በህይወት አለ፣ ባለ ሸርሑ ማለት ነው። ይሄን በህይወት ያለውን ሰውዬ የነሱ ሸኻቸው ነው። እኛ እንቀበለውም፣ እሱን የፈለገውን ቢናገር ማለት ነው አንሰማውም። ምክንያቱም እኛ ዘንድ እሱ አያውቅም፣ እኛ ዘንድ ማለት ነው። የኛም ዑለማዎች እነሱ ዘንድ አያውቁም። ይሄ ያለ ነገር ነው። እነሱም የኛን አያውቁም ነው የሚሉት። ስለዚህ አሁን ወድዕና ኢልቃእ የሚለውን ፈርቅ አድርጎ ያመጣለት ማን ነው? ሸኹ ነው። ሸኹ የሚከተለው ልክ እምነቱ ልክ እንደሱ የሆነው ሰው ማለት ነው። እኛ ያስገባል ሳይሆን ያልነው ያስቀምጣል ነው አለ። ሁላችሁም እንደምታውቁት ማስቀመጥ ማለት ያው ማስገባት ማለት ነው። ማስቀመጥ ማለት ጀሃነም ላይ እንደዚህ ካስቀመጠው ያስገባው ማለት ነው። ጀሃነም ላይ እንደዚህ ካስቀመጠው ገባ ማለት ነው። ሌላ ትርጉም እንደገና ሐታ ራሱ አስገባ ባይልም ቆይ አዳምጡ። አስገባ ባይልም አስቀመጠ የሚለውንም እኮ እንቃወማለን እኛ። አስገባ አንልም፣ ግን ከላይ ያስቀምጠዋል አለ። አንዳውም አንዱ ምሳሌ የሰጠኝ ምንድነው? አህያ ጭነህ አታቅም እንደ ብሎኝ ያውቃል። ውይይት ላይ ነው ይሄም። አህያ ጭነህ አታቅም እንደ አህያ ላይ እንደዚህ ጫን እናደርገዋለን፣ ይቀመጣል። ያ ነው የፈለግንበት ማስቀመጥ ማለት ነው። እኛ ይሄንን የጠላ ነው። ይሄ አላህን አካል ማድረግ ነው። አላህን አዲስ መገለጫ መስጠት ነው። እንደገና እኔ የጠየቁት ፈርቁ ምንድነው? ይሄ ፈውዛን ብሏል አላለም ሳይሆን ማን ነው ፈርቅ የሰጠልህ? ይሄንን ነብዩ ብለዋል ወይ? ሱሐቦችስ ብለዋል? ጥያቄው ነብዩ ናቸው ወይ የሰጡህ? ሉጋማ መጃዝ እስተዋን መጃዝ ነው ስንላቸው ኧረ መጃዝ አይባልም እዚህ ይላሉ። እንደገና እዚህ መጃዝ ወደሚለው መጣ። እኛ መሄጃ ስናጣ ወደ መጃዝ እንመጣለን። እንደዚሁም ደግሞ ሲመቸን መጃዝ ውድቅ ነው። ጧጉት እንትና ምን ይላል? ይሄ ኢብኑል ቀይም አልጀውዚያ ኑንያው ላይ ግጥሙ ላይ አልመጃዙ ጧጉቱል ዐረብ ይላል። መጃዝ ማለት ጧጉት ነው ይላል። ጧጉት መጥፎ ነገር፣ መጃዝ መጠቀም የለብንም ይላል። እሱ አሁን መጃዝ ብሎ እንትና መጣ። ሸኹ ግን ይሄን አይቀበልም። ሸኹ አይወድም ይሄንን ሸኹ ማለት ነው። እና ነብዩ ከፍለውልሃል ወይ ነው? ነብዩ ከፍለውልሃል ወይ? ሌላኛው ጥያቄ ደግሞ ምንድነው? ቁርአኑን ምን ብለህ ልፈስረው ነው? ጀሃነም የምትሞላው በሰውና በጅን ነው። ጀሃነም የሚገቡት ጣዖቶች ናቸው። ጣዖቶች አላህ ቢሆኑ ጀሃነም አይገቡም ነበር እያለን ነው አላህ። ምን ልታረገው ነው? ቁርአኑን ነው። ቁርአን ነው ይሄ ቁርአን ነው። እንደገና ሐዲሱን እኛ አንቀበልም አላልንም። ሐዲሱ ትርጉሙ እናንተ እንዳላችሁት አይደለም። ትርጉሙ እናንተ እንደምትሉት እግር ማለት አይደለም። ሪጅል የሚለው በቀውም በሚለው ትርጉም ወይም ቀደም የሚለው ቀውም በሚለው ትርጉም አይመጣም ምናምን ብሏል ፈውዛን ሸኻቸው ማለት ነው። لأنه ليس من أهل اللغة የቋንቋ ሰው ስላልሆነ ቋንቋ የአረበኛን ቋንቋ በሚገባ ስለማያውቅ ነው እንደዚህ ያለው። ምክንያቱም የአረበኛን ቋንቋ በሚገባ የሚያውቁት ፈትሑል ባሪን ከፍተህ ተመልከት። አልሐፊዝ ኢብኑ ሐጀር በስፋት አልሐፊዝ ኢብኑ ሒባን ሶሒህ ኢብኑ ሒባን ላይ ኢብኑ ሒባን ማለት ሰለፍ ናቸው። ከዛሬ ከአንድ ሺህ ዓመት በፊት የነበሩ ቀደም የሚባለው معناه الله تعالى يضع موضعا من الأمكنة الله تعالى ከቦታዎች መካከል ከመሬት ላይ ምክንያቱም ከመሬት ጀሃነም የሚገቡ ቦታዎች ስላሉ ማለት ነው። እነዚያን ቦታዎች ሲያስገባባት ጀሃነም በቃ የተላለች ማለት ነው አሉ ኢብኑ ሒባን ሰለፍ ናቸው። ይሄ ሶሒሃቸው ላይ አለ ኪታባቸው ላይ አልሐፊዝ አልኢስማዒሊ ደግሞ ፈትሑል ባሪ ላይ አለህም። ይሄም ሐፊዝ ሙሐዲስ ናቸው። ምን ይላሉ? ሪጅል የሚለው ጀማዓ ማለት ነው። አልሐፊዝ ኢብኑ ሐጀር ኪታባቸው አለ ሪጅል የሚለው ጀማዓ ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ሶሒሁ ሙስሊም ውስጥ ኪታቡ አለ። ሶሒሁ ሙስሊም ውስጥ ነብዩላህ አዩብ ሲታጠቡ ፈኸረ ዐለይሂ ሪጅሉን ሚን ጀራድ
ፈኸረ ዐለይህ ሪጅሉን ሚን ጀራድ የአንበጣ ጀማዓዎች ወደቁባቸው። የአንበጣ ጀማዓ ማለት ነው እንጂ የአንበጣ እግር ወደቀባቸው ማለት አይደለም። እግር ሪጅል የሚለው ጀማዓ በሚለው ትርጉም ይመጣል። ቀደም የሚለው ቢመዕነ ሳቢቅ አልሙተቀድም የሚቀደም ነገር በሚለው ይመጣል። ስለዚህ እኔ አሁን ጥያቄ ምንድነው? ሐዲሱ እናንተ እንዳላችሁት አይደለም ተፍሲሩ፣ እናንተ እንደምትረዱት አይደለም ተፍሲሩ፣ ሰለፎች እንደሚሉት ነው እንጂ እናንተ እንደምትሉት አይደለም ተፍሲሩ። እንደገና ወዱዕና ኢልቃን ፈርቅ ማን ነው ፈርቅ ያደረገለህ? ማን ነው? ማን ስም ጥቀስ? ማንኛው ነብዩ ናቸው? ነብዩ ካላሉ አላሉም በል። ሱሐቦች ካላሉ አላሉም። ታቢዒዎችም ካላሉ አላሉም። እነ ፈውዛን ናቸው ያሉን ትላለህ። ወደ ሌላ መስአላ እንሸጋገራለን። ሐቅ የሚፈልግ ሐቁን ያያል። ሁላችንም እንደዚህ አድርገን ወደ ዑለማዎች ነው የምንመለሰው፣ በራሳችን ግንዛቤ አይደለም። በመካከል አንድ ጊዜ ማወያያ ርዕሱን ተበላላችሁ። የማወያያ ርዕሱ እንዳይወጣ አንተው ላይ ነው መጣው፣ አንተው ላይ ነው መጣው። መስአላው ግን አላለቀም እኮ መስአላው ላይ ነው የሚሄደው። እዚህ ጋር ማለት ነው እነሱም የጠየቁት አለ፣ እሱም የጠየቀው አለ፣ የመለሰው አለ፣ ያልመለሰው አለ፣ ያልመለሰው አለ። እዚህ ጋር መካከል መናገር እንፈልገው ወضعና ኢልቃ ላይ ሪጅል የሚለው ላይ ሐዲሱን ሪጅል የሚለውን ጀማዓ ብሎ ነው ተፍሲሩ ነው ያለው። እናንተ ደግሞ ወይንም ደግሞ የዳለው አደምን በእጆቼ ነው የከለኩት ሲል ዝሆንም የራሱ እጅ አለው፣ እኛም የራሳችን እጅ አለን። ሌላ እንስሳ ወይንም የሆነ መክሉቅ የራሱ እጅ አለው። አላህም ግን የራሱ እጅ አለው፣ ግን የመክሉቆችን እጅ ያልመሰለ ብላችሁ ነው የተረጎማችሁት። ሪጅልም ልክ እንደዛ አላህ እግር አለው የሚለውን ታጸድቃላችሁ፣ ትቀበላላችሁ። አላህ እግር አለው የሚለውን ታምናላችሁ። እና የዚህኛውን አቂዳና የዚህኛውን አቂዳ ማህበረሰቡ እንዲረዳ እንፈልገው እየለየሁላችሁ ነገር ፈልጌ ነው። ይሄኛው ጀማ አላህ እግር አለው ብሎ አያምንም፣ ይሄኛው አላህ እግር አለው ብሎ ያምናል። ግን እንዴት እናንተ የምትሄዱበት መንገድ ዝሆንም የራሱ እግር አለው፣ ዶሮም የራሱ እግር አላት፣ ሰውም የራሱ እግር አለው። አላህ ግን የራሱ እግር አለው፣ ግን የኛን የማይመስል ብለው ያምናሉ። እናንተ ደግሞ እነዚህ ደግሞ አላህ እንደዚህ ብለው አያምኑም የሚለው ላለት ጀማዓው ላይ እነሱ እንዳይምታተባቸው በሚል ለማስረዳት ሞክረው እና ደግሞ ሪጅል የሚለውን እናንተ ወተቁሉ ሀል ሚመዚድ የሚለውን ሐዲሱን እሱ ወضعም ሆነ ይልቃን ሁለቱንም አንቀበልም ብለዋል ነው እሱ ያለው። ምክንያቱም አላህ እናንተ ወضعንም ሆነ ኢልቃን ሐዲሱ እነሱ በተረጎሙበት ነው። ሁለቱም በተረጎሙበት መንገድ ነው የማይቀበሉት መንገድ ነው አይደል? አንቀበልም ሳይሆን እኛ ሐዲሱን እንቀበላለን። እነሱ ባሉ መንገድ እነሱ እንዳሉት አይደለም። ትርጉሙና እሱ እንዳሉት አይደለም። እነሱ እንዳሉት አይደለም። ወضع የሚለው እናንተ ምንድን ነው የተረጎማችሁ? ወضع ማለት አላሁ ተዓላ ጀማዓዎችን ያስገባል ማለት ነው። ጀማዓዎችን ያስገባል። እነሱ ደግሞ ኢልቃን አንቀበልም ያስገባል ሳይሆን ያስቀምጣል ነው እግሩን ብለው ነው የሚያምኑት። እዚህ ላይ አሁን በመካከላችን መቀጥ ይችላል። እንግዲህ እኔም ወንድሜም በራሱ አካሄድ አይደለም ሄደው። ምክንያቱም አላህ Subhanahu Wa Ta'ala መጀመሪያም ብያችኋለሁ ወሳቢቁን አልአወሉነ ሚነል ሙሃጅሪን ወልአንሷር ወለዚነ ተበዑሁም ቢኢህሳን። አላህ የመጀመሪያዎቹ የጥንቶቹ እነሱንም እንዲሁ እነዛ የጥንቱና የጧት የተባሉት ከሙሃጅሮች እና ከአንሷሮች አላህ Subhanahu Wa Ta'ala እነዛ ናቸው። እነሱንም በመልካም የተከተለው ብሏል አላህ ወለዚነ ተበዑሁም ቢኢህሳን። ተፍሲራችንን ስንፈስር እኔም በመሰለኝ እሱን በመሰለው አይደለም። እንደዛማ ከሆነ ዲኑ ይበላሻል። ምክንያቱም አላህ ምን ቃል ገብቷል ለዚች ለዲን ለአላህ Subhanahu Wa Ta'ala ለዲን አልእስላም ኢና ነህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን። አላህ እኛ ቁርአን አውርደናል እኛውን ጠብቀዋለን ብሏል በሰዎቹ። እንዲሁም ደግሞ ፈሰአሉ አህለ ዚክር ኢን ኩንቱም ላ ተዕለሙ የማታውቁትን ነገር አህለል ዒልሞችን አኒ ዚክር ነው ባይሆን ቁርአኑ ምን ይላል ሐዲሱ ምን ይላል ብላችሁ ጠይቁ ብሏል አላህ። ወደዛ እንሄዳለን። እየሄድን ያለን ይሄን ነው እኔ እያልኩ ያለሁት። እሱ አሁን ያዙልኝ። ሁላችሁም አቅል አላችሁ፣ ሁላችሁም አእምሮ አላችሁ። ምንም የሚሰወራችሁ ነገር የለም። ምናልባት እኔና እሱ ወደፊት ስለምን ሊሆን ይችላል እያልኩ ያለሁት እዚህ ሐዲሱ የሚያስረዳው ቡኻሪ ሙስሊም ነው ሐዲሱ። እሱም ሐዲሱ ላይ ተቃውሞ የለኝም እያለ ነው። ተቃውሞ አለኝ እያለ ያለው ሀታ የضع ሐዲሱ የሚለው ምንድነው? ላ ተዛሉ ጀሃነሙ ዩልቃ ፊሃ ተመልከቱ ዩልቃ ፊሃ ወሄ ተቁሉ ሀል ሚን መዚድ እስከምትል ሀታ የضع ረቡ العزة ፊሃ ሪጅለሁ አለ ሪጅለሁ ሹፉ። ይች ሪጅል ያለችው በቋንቋ እንደ ለغة العربية እንዲያለው እሱ ማለት ነው። ጀማዓ የሚል ነገር ያሽዛል። ሪጅል ያለው ያዙኝማ ጀማዓ የሚል ነገር ያሽዛል። ምክንያቱም ቅድም እንደተነጋገረው ሪጅል ምንድነው የጀራድ ወይም ደግሞ ያንበጣ እግር ብለን እንደምንለው እንደዛ ያስጠቅማል ሎጋው ሪጅለሁ ያለው። ስለዚህ ሹብሃ ነው። ቁርአን ደግሞ በባህሪው ታውቃላችሁ ሙተሻቢህና ምንም ይባላል ሙህከም ይባላል። ሙተሻቢሁን በሙህከሙ እንፈስራለን።
አሁን እነሱ እየመጡ ያሉት ርጅለሁ ያለችዋን ብቻ ነው። እዛው ጋር መጣና ምን አለ አለይሃ ቀደመሁ ወፊ ሪዋያትን በሌላ ሐዲስ በሌላ ዘገባ ደግሞ ብሏል አለይሃ ቀደመሁ እዛ ርጅለሁ ነበር ሹብሃ መጥቶብን ነበር በቃ ጀማዓዎች ነው የሚል ነገር ሊመጣብን አለና እዚህ ቦታ ላይ ይፋ አደረጉልን ምን ብሎ ማለት ነው ሐታ ምን ብሎ ማለት ነው አለይሃ ቀደመሁ ከዛም ፈየንዝዊ አለይሃ ባዕዱሁ አላ ባዕድ ከፊሏ ለከፊሏ በሷት እንታታለች ያ ማለት ምንድነው እዛ ሪጅለሁ ተብሎ ነበር በሌላ ዘገባ ደግሞ ቀደመሁ መጣ ስለዚህ ይሄኛውን ሪጅል ያለውን ወደ ቀደሙ እንፈስራለን እግር የሚለው ነው የሚሰጣል እንደ ሉጋተል አረብያ ሐቂቀተን ወላ መጃዘን እሱ ቅድም መጃዝ የምትለዋን ስለተናገርኩ አንተ መጃዝ እየተጠቀምክ አይደለም ማለት እኔ መጃዝ እየተጠቀምኩ አይደለም ሐቂቀተን ወላ መጃዘን እያልኩ ነው ቀደም ያለው እንደ ሉጋተል አረብያ ለጀም አልተፈሰረም ነው ሐታ የዱዓ ቀደመሁ ነው የሚለው በሉጋተል አረብያ ቀደመሁ ጀምዓ ሚል አልተፈሰረም ሪጅለሁ እስማማለሁ እሱ ጋር እስማማለሁ ሪጅለሁ የሚለው ጀምዓ ሚልን ያካትታል ስለዚህ በጀምዓ ባለው ብንሄድ እኔና እሱ ተስማምተናል ሪጅለሁ ያለችው ላይ ወፊ ሪዋያት ብሎ በሌላ ዘገባ መጥቷል ደግሞ ሐታ የዱዓ ቀደመሁ የሚለው ማለት ቀደመሁ ይሄ ቀደም የሚለው ደግሞ እሱ እንደሚለው ጀምዓ ላለው አልተፈሰረም ነው እሱ እያለ ያለው ምናልባት እንግዲህ ዓለም የተስማማባቸውን ኢማሙል ፈውዛን የዘመናችን ታላቅ ዓሊም ናቸው ሊቅ ናቸው እንደ ሉጋተል አረብያ ላይ ችግር አለባቸው እያለ ነው እየተቸ ያለው እኔ የነብዩን አለይሂ ሰላቱ ወሰለም ሐዲስ ከማን ኢብኑ አባስ ታውቃላችሁ ሐብሩል ኡማ የተባሉት ኢብኑ አባስ የማን ደረሳ ናቸው ያዙኝማ አብደላህ ኢብኑ አባስ የማን ደረሳ ናቸው የነብዩ አለይሂ ሰላቱ ወሰለም ሙጃሂድ የማን ደረሳ ነው የአብደላህ ኢብኑ አባስ እሱን ነገር ስጠኝ አሁን እኔና እሱን የሚለየን ይሄ ነው የፈሰሩት ምን አለ እዚህ ቦታ ላይ ማለት ነው ተፍሲሩ ኢብኑ ከሲር ነው እንዴት ይዙልኝ እናንተም ጋር ካለ እንዴት ነው ኪታብ ካለ ኪታብ ይቀደማል ኢብኑ ከሲር ስጠኝ እኔ ጥያቄውን አይደለም ጥያቄውን መልስ ምክንያቱም ይሄ መስአላ እንትኑ ሰላላመጥ ኢብኑ ከሲር ሰላላስኩ ነው ካላችሁ ኢብኑ ከሲር ስጡኝ ኢብኑ ከሲር ስጠኝ ኢብኑ ከሲር ኪታብ አላስኩ ምን ስለሚለው ነው ምን ስለሚለው ወተቁሉ ሀል የሚመዝድ የምትለው የሚለው ቁርአን ሲፈስረው ኢብኑ ከሲርን አይቼዋለሁ እንጂ ሙሉ በሙሉ አላለም ነው የምትለኝ የለም እሱ እንደዚህ አላ አንተ እንደምትለው ሐዲሱን ብቻ የጠቀሰው ኢብኑ ከሲር ማለት ነው አምጣው አንብበው ግን አዘቡኝ ወይማ አላለም እያለ ነው አላለም እናንተ መለያችሁ ነው ታላቅ የምናምንባቸው ዑለማዎች አሉ ለምሳሌ እኔ ቢመጡ ደስ ይለኛል ወይ ቢመጡ ወይማ ሐቅ በመታዛት አይደለም አላህ ፍሩ አንብበው አብሽር እኔ እያልኩት እኔ ያልኩትን እና እሱ ያለው ወይማ እኔ እያልኩት ቆይ እንግዲህ ተንፈሰው ችግር የለውም አንብበው አንብበዋል ኢብኑ ከሲር ላይ የለም እያለ ሰምታችኋል አዎ ብያለሁ አብሽር አሁን እዛው ልደግመው ነው ላነብላችሁ ነው ያልኩን ግን ስማኝ መጀመሪያ ቆይማ የኔ ሰዓት መሰለኝ እኮ አይደል አልቋል ሰዓቱ አልቋል እና ጨርስ እኮ በኔ ጣልቃ ገብቶ ነው ያስጨረሰኝ እሱ ችግር የለውም አንድ ደቂቃ ጨምራለሁ በኔ ጣልቃ ገብቶ እኮ ነው ያስጨረሰኝ አይዋ አይደለም ቀድሞ ነው ያለቀው ቀድሞ ነው ሰዓት ያለቀው ዓሊሞች አሉ ይመጣሉ እንጠይቃለን እኮ ተስማምተን ወረዳችን ላይ ታላላቅ ዓሊሞች አሉ አይ ሰዓት ስላለ ኢብኑ ከሲር ይሄን አላለውም ሲል ይለያል እናንተ በግል እነ ሸህ መሐመድ ያሲን አሉ በግል የፈለጋችሁትን ዓሊም መጠየቅ ትችላላችሁ ኢብኑ ከሲር ላይ ተገብቶ ኢብኑ ከሲር ይሄን ንግግር አይናገረውም ከተባለ ወይስ የኔ ሐቅ ላይ ነን ማለት ነው ይኸውልህ አደምጥ ሐዲሱን አንብበውና ከሱ ቀጣይ ረድ ይሰጥበታል እኮ ሌላ ምንም የለውም የለውም አለኝ ኢብኑ ከሲር አለ ወይስ አንብበው ያለውን ማንበብ እኮ ነው ሌላ ምንም የለውም ያነብለታለሁ ኪታብ ይቀደማል ስላለኝ ነው ሰዓቱ አልቋል ያንብበውና ይጨርስ እኔ ያነብለታለሁ እሱ ጣልቃ የገባው አያዝም እንደ ሰዓቱ እኔ ያልኩትን ኢብኑ ከሲር የጠቀሰው ምንድነው ሐዲሱን ብቻ ነው ሳይፈስር ማለት ነው ሐዲሱን ልክ ሐዲስ መቅራት አለ አይደል ሐዲሱን የጠቀሰው ኢብኑ ከሲር እኔ ኢብኑ ከሲርን አንብቤዋለሁ ይሄን ራሱ ማለት ነው ሐዲሱን ብቻ ነው የጠቀሰው አንተ አሁን ሐዲሱን ኢብኑ ከሲር ስለጠቀሰው ኢብኑ ከሲርም ላይ ያለ ለተለው ዝም በሐዲሱን በራስህ ግንዛቤ ማለት ነው በራስህ ፈሰረ በራስህ አንተም እኮ የፈሰርከው አንተ ነህ አስጨርሰኝ የፈሰርከው አንተ ነህ እኔ ልፈስር አይደል ብዙ ለምን ተምታተዋለህ ልፈስር በቃ ሰዓት ነው ያዝላችሁና እንዲያያዝላችሁ አካሃድ በቃ ካንዳንድ ጊዜ ነገራችሁ እርሜም ራሱ በሳልነት ያስተምራል እንዴ እኔ ማለት ምናልባት እሱም በወጣትነት እርሜ ስላለ እኔም በወጣትነት እርሜ ስላለሁ እንደገና ሁለተኛ እናንተ ጋር እኔ ወላሂ አላህ እንፈራለሁ ይሁላ ዑለማ ይሁላ አባት እያለ እናንተ ላይ መጮሄን አስፈላጊ አይደለም ግን እሱም ስሜቱን ባይከተል
እኔም ባልከተል መካከል ላይ ግን ያለው ነገር ብንነጋገር እብነ ከሲራ የለም ከተባለ አለ እያልኩ ነው ላንብበው ነው። እሺ ይኸውላችሁ እሳቸው እያሉ ያሉት ለምሳሌ ሐዲሱ ነው እንጂ ተፍሲሩ አይደለም። አንተም ደግሞ ለፈስር ነው እያላችሁ ሐዲስ ቆይ ቁርአን ነው ደግ ቆይ ማን ይችላል? እኔ ህብረተሰቡና ወደ ታላጃለው ለምንድን ነው የምትስቁት? ለምንድን ነው የምታወሩት? ያዳድ እንትን የላችሁም ለእናንተ እኮ ብለን ነው እነሱ ለዛ ምን ለዛ እኮ መፈተን ይችላል ሁሉም ያስቡ ምንድን ነው እንደዚህ ነው እና ተቀራራችሁ ምን ሙቀት አይባልም አውቃቸው ነው አንዱን ይዘን ብንሄድ አይሻልም? ይቀጥል ሐዲሱን አንተን አንብበው ቁርአን ነው ብሏል። ችግር የለውም አብሽር እሱ የሰዓቱን ይጠቀም። ጭማሪ ወደዚህ እናካሄድበት ዳግመኛው ያዝ ለረድ ለእንትን እንዲመቸው ለማብራት እሱም ሐዲሱን ያንበውና ከዛ ቀጣይ እንትን እንላለን። ተነስና የሐዲሱን ማብራሪያው ምን ከስር ላይ ያለው ቀጥታም ነው ችግር የለም ምንም ችግር የለም ከሰማችሁኝ እኔ እኮ የዚህኛው ንግግር ነው ያሳላኝ አንተን ነው የኛው ገና ገብ ይናገራል ይደግፍ እኔ ከሳቁኝ ያስታውቃል እኔ ጆሮ የሰማው ምን ይጠብቃል? አብሽር ቁጭ በሉ አንተ ከዚህ በኩል አጠፋስ ያስተካክላል እኔም ባጠፋ አስተካክላለሁ ከነሱም እነሱ አለ ያስተካክላል ምን አለ ወተቁል ሆል ሚመዚድ የሚለው ላይ ወል ፊል መዳኺል ዋሂድ ቀዲም ተላአት ቃለ ወሊድ ኢብኑ ሙስሊም عن بريدة عن أبي مريم أنه سمع مجاهد ብሎ ማለት ኢብኑ አባስ ደረሳ ነው ኢብኑ አባስ ደግሞ የነብዩ አለይሂ ሰላቱ ሰላም ደረሳ ናቸው ብያቸዋል ከዛ ምን አለሳቸው ሲናገሩ ምን አለ فتقول هل من مزيد وعن عبد ما ነው لا يزال يقذف فيها حتى تقول قدم تلأت فتقول هل من مزيد وعن عبد الرحمن ابن زيد هذا فعنده هؤلاء أن تقول منه أنت ما ነው هؤلاء أن قوله تعالى هلم تلأتي مثلوان هلم تلأت إنما هو بعدما يضع عليها قدمه إيوه الزول من على إنما هو بعدما يضع عليها قدمه فينزوي وتقول حينئذ هل بقى فيه مزيد يسمع شيئا ይሄን ብሎ ይጠቅሳል መሐል ሸሂዳችን ለማለት የፈለኩበት ምንድናት إنما هو بعدما يضع عليها قدمه እሺ ጨረስክ ከሙጃሂድ የተገኘው ይሄ ነው ያልኳቸው ጨረሰ እንግዲህ ሙጃሂድ ብሎ ማለት የኢብኑ አባስ ደረሳ ነው ኢብኑ አባስ ማለት የነብዩ አለይሂ ሰላቱ ወሰለም ደረሳ ነው አሁን እሳቸውም አሁን እሱ ኢብኑ ከሲር ላይ ያለ ነበር ያለው እሱ ያለው ማለት ነው እኔ ደግሞ ያልኳቸው ምንድነው የሐዲሱን የጠቀሰው እሱ ነው ኢብኑ ከሲር ማለት ቁርአን ነው ቆይ አዳምጠኝ ሐልሚ መዚድ እኮ ቁርአን ነው የፈሰረው ሐልሚ መዚድ እኮ የሚለውን አይደለም አሁን ጥያቄያችን ሐልሚ መዚድ እኮ አይደለም ወንድሜ አሁን አብሽሩ ሐልሚ መዚድ የሚለውን አይደለም ግን የዱዓ የሚለውን ነው የዱዓ የሚለውን ኢብኑ ከሲር አንተ እንዳልከው አሁን እግሩን አስገባል አለም ሐዲሱን ቃሉን ነው የጠቀሰው ይሄን ያልኩህ ነው አሁን ኢብኑ ከሲር ብሎ አልነበር ያለው ይሄን ሐዲሱን حتى يضع رب العزة قدمه فيها ቡኻሪ ሙስሊም ዘግበውታል ይሄ ቃሉ አለ ይሄን እኮ አይደለም አሁን እኮ የልዩነታችንን ዋናው ነጥቡን እኮ መለየት አለብን ኢብኑ ከሲር አልጠቀሰው አንተ ያልከው ማለት ነው ኢብኑ ከሲር አንተ አሁን በራስህ ተፍሲር ልትሄድ ነው ቅድም እንደነገርኩህ ማለት ነው ኢብኑ ከሲር የጠቀሰው ሐዲሱን ነው ኢብኑ ከሲር እንደገና ኢብኑ ተይሚያ ደረሳ ነው አስለን ሲጀመር ማለት ነው ኢብኑ ከሲር ሌላኛውን የምለው ምንድነው የጠየቅኩት ጥያቄ ነበረ ጀሃነም የምትሞላው በሰውና በጅን ነው ብሏል አላህ በሰውና በጅን ነው ለምን የኛን አይመስልም አላልክም ጀሃነም እግሩን ያስቀምጣል ስትል አመሳስለሃዋል የኛን አይመስልም ብትልም እንኳን ማለት ነው ለምሳሌ አንድ ሰው አላህ ደካማ ነው ግን እኛን አይመስልም ቢል አላህ ይተኛል እኛን አይመስልም ቢል ለምሳሌ አላህ ልጅ አለው የኛን ልጅ አይመስልም ቢል አላህ ሚስት አለው የኛን አይመስልም ቢል ይጠቅመዋል ይሄ ንግግሩ የኛን አይመስልም የሚለው ካመሳሰለ በኋላ አላህ እግሩን ያስቀምጣል ማለት ከማመሳሰል ነው ቆይ አትናገራለህ አላሁ ተዓላ እግሩን ያስቀምጣል ማለት ማመሳሰል ነው ኢብኑ ከሲር አላለም ብሏል ብለህ ነበር አሁን አላለም እኔ የጠየቅኩት ጥያቄ ምንድነው ማን ነው ይሄን ፈርቅ የሰጠህ ማን ነው ወضعنا القاء የሚለው ይለያያል ያለህ ማን ነው ይልቂ ማለት እኮ ያስቀምጣል ማለት ነው ያስቀምጣል ወضع ማለት ወضع ወደ ማን ነው ንስባ የተደረገው አላሁ ተዓላ ወضع ያደርጋል ማለትም ያስቀምጣል ማለት እንደገና ቀደም የሚለው መጃዘን ወሐቂቀተን በሌላ ትርጉም አይመጣም የሚለውን የፈውዛን ንግግር ተናግረሃል ማን ያለ ይሄን ጻፈው ይሄን እንድመልስልኝ
ይሄን ማን ሉጋዊ ነው ይሄን ያለ ይሄን የተናገረው ማለት የትኛው ሉጋዊ የትኛው ቋንቋ ላይ ነው የተገኘው? እኔ ምክንያቱም ቀደም የሚለው በሌላ ትርጉም እንደሚመጣ ብዙ ማስረጃ አለኝ። እሱ ግን ቅድም አይመጣም ብላችሁ ሲል ሰምታችሁታል። ቅድም ማለት ነው ብሏል። ቀደም የሚለው መጃዘን ወላ ሐቂቀተን መጃዝ ማለት እንግዲህ ሐታ ራሱ መጃዝ ማለት ምንድነው? ይሄ ሰው አንበሳ ነው ይባላል። አንበሳ ነው ማለት ጀግና ነው ማለት ይሄ መጃዝ ይባላል። ወይንም በአማርኛ ምንድነው የሚባለው? ተምሳሌታዊ ዘይቤ በአማርኛ የሚሉት አለ። ብቻ እንደዚህ አይነት እሱ ሐታ በዚያ መልኩ እንኳን የለም እንደው በጭራሽ ፈውዛን ያለውም ማለት ነው። እኔ የምጠይቀው ምንድነው ማን ያለ ይሄንን ግን የመጀመሪያው ጥያቄ ተመለሰ። የመጀመሪያው ጥያቄ ምን የሚለው አላሁ ተዓላ ጀሃነም የሚሞላትን በሰውና በጅን ነው። ጀሃነም የሚገቡት ጣዖቶች ናቸው ጀሃነም የሚገቡት። ይሄ አላህ ነው የነገረን ቁርአን ላይ። ቁርአኑን ከፈለክ ቁርአኑን አሳይሃለሁ። ቁርአኑን ማለት ነው። ስለዚህ ኢልቃእና ወዱዕ ማለት ደግሞ አንድ ይሄ ሁለቱም እኮ ወደሱ ነው ፊዕሉ ንስባ ያተደረገው እሱ ያስገባል ማለት ነው። ይሄ እስቲዓራ ብንቀራና እንዲህ ያለውን ብንቀራ ቀላል ነው። እዚህ ጋር አንድ ጊዜ እንደከት ማለት ነው እሱ መልሱልኝ ያለው ደግሞ እንዳለ ወዱዕ የሚለው ላይ ሪጅል ጀማዓ ላለመሆኑ እግር ለመሆኑ በፊ ሪዋየትን በሌላ ሪዋያ ብሎ አለይሃ ቀደማ ያንን ነው መጥቀስ ያስኩት። አሁን በሌላ ሪጅል የሚለው ላይ ጀማዓ በሚለው አምናለሁ ብሏል። መርሐባ ይሄ ኢንሷፉን እናመሰግንለታለን። ሐቅም መቀበሉ ማለት ነው። ሪጅል የሚለው ጀማዓ በሚለው ይመጣል። ግን አሁን የምጠይቀው ደግሞ በሌላ ዘገባ ቀደም የሚለው መጥቷል። ቀደም ደግሞ በጭራሽ ያው እግር እንጂ በሌላ ትርጉም አይመጣም የሚለውን ነው መጃዘን ወላ ሐቂቀተን የተናገረው ማለት ነው። እኔ የምጠይቀው ምንድነው ቀደም መጃዘን ወላ ሐቂቀተን በሌላ ትርጉም እንደማይመጣ ማን ነው ይሄን ያለህ? አንተም ቀደም ወንድማችን ብሏል። ምንድን እኛ የምንከተለው ዑለማዎችን ነው ብሏል። የራሳችን እኔም እሱም የራሳችንን ግንዛቤ መከተል የለብንም ብሏል። ስለዚህ አንድ ዓሊም ጥቀስልኝ ከሰለፎች ከሰለፍ ከለለ ከኸለፍ ከዑለማዎች ከናንተ አይደለም ከኛ ዑለማዎች ወይም ከአህሉ ሱና ወል ጀማዓ ወይም የኛ የነሱ ከማይባሉ የናንተ ካልከይ ለምሳሌ አሁን ያሉትን ሊጠቀስ ስለሚቻል የምታምንባቸውን ከኢብኑ ተይሚያ በፊት የነበሩ ትክክለኛ ዑለማዎችን ጥቀስልኝ። ይሄን ያለ ኪታቡ እዚሁ መኖር አለበት ከኪታቡ ጋር ማለት ነው። ይሄ ነው ጥያቄ። እኔ ግን ጥያቄን በደንብ እየተረዳኸኝ ጥያቄውን